12 አይ ችግር የለውም ብራዘር። ምንም የሚሸማቀቅ ሰው እዚህ ያለ መስሎ ነው። እኔ የመሐመድን ስብዕና እኮ አልከፈትኩም እኮ። የመሐመድ ስብዕና ቢከፈት እዚህ ጋር እንተ ተሸማቀቅ ትውጣለህ። ራስህ ማንም ገበታ ራስህ ትውጣለህ። አታውቀውም። ለጥንቸት መጣል በዳዲ የምትሄደውን ህፃን ልጅ አይቶ አንተ አምላክ ነው የምትለው ከኔ አትጩ። አንተ አንድ ማስረጃ ከፍታ አታሳይም። እኔ በማስረጃ ከፍታለሁ። አንድ ነገር አንተ በማስረጃ ከሆነ ይኸው እኔ እድል ልስጥህ። እኔ ከኢየሱስ እንደምሻል ይወቅ እመንና አሳይሃለሁ። ክፈት እኮ በዚህ ነገር እሻላለሁ በለና አሳየኝ አንተ እኮ። እኔ ከኢየሱስ ለምሳሌ የአትክልቷን የወር እንትን አያውቅም። መችት ድረስ በጋ ይሁን ክረምት ይሁን አያውቅም። ሚዩት አታርጉ ባካችሁ። ከዛ ከሆነ አንተ ልጠይቅህ እስኪ ብታውቅ ከሆነ ወይን አንተ አሁን አምላክ የምትለው ልጠይቅህ አንተ እንደምትሻልና እንደማትሻል ይኸው ልጠይቅህ። ወይን በምን እንትን ላይ ፍሬ የሚሰጣል? አንተ ማህይም አንዴ ቆይ ሱራ 62 አንዴ ዝም በልና ይኸው ልጠይቅህ። አንተ አሻላለሁ ብለሃል አይደለም? ወይን በምን ወር ላይ ነው ፍሬ የሚሰጠው? እናቴ ትሙት እኔ እሻላለሁ ከአምላክ። ወይን በምን ወር ላይ ነው ፍሬ የሚሰጠው? ወንድ ልጅ አለ። እኔ አሁን አምላክ አይዞህ ችግር የለውም። እንትን ዘርፈሳሹን እኮ ከአርሽ ላይ የሚደፋ አላህ እኮ ነው፣ መለኮት እኮ ነው የምታመልከው። አንዴ የጠየቅኩህን ጥያቄ እንኳን አትመልስም። እኔ እሻላለሁ አልክ። ማይም ነገር ሱራ 2 ሚዩታት አስወጡት። መሀይም 13 ለእናንተ አይነቱ ነው ተሽላል ብዬ ነበር ያሰብኩት። ግን አንተ ዘላለም ዓለምን አተሻሻለም። ለነገሩ ያን አላህ ሁለት ቀኝ እጅ አለህና አካለ ጎዶሎ አየር ላይ የተነጣጠለን አላህን እያመለክ እኔ ምን ከአንተ ጋር ምን ብዬ አወራለሁ? አንድ ማስረጃ ከፍታ አታወራም። ሺሜል እያመለክ እንትን ትላለህ እንዴ? ምን አይነት ሰው ነው በእናትህ? ጭራሽ ሐሙሴ ቀን ቅዱስ ብዬ ሐሙሴ ቀን ርኩስ ሊያደርግብኝ ነው እንዴ? ሳያል ቡካሪ 1913 ምን አይነት ሰው ነው እናታችሁ? በጠበጠን እኮ ይህን ውበት እንደዚህ ተደርድረው የረበሽብኝ በእናትህ። እውነትም ሾርማ አላህ ሾርማ ነው ታውቃላችሁ። እንታታብን እኮ ሱለይማን እንዳነገራት ኩላን አይ እኔ ሱረቱ ሸረሪት